ሰላም እንደምን ቆያችሁ? እኔ ደህና ነኝ። እናንተም ደህና እንደሆናችሁ ተስፋ አደርጋለሁ። ዛሬ ወሳኝና ልታውቁ የሚገባ አንድ ወሳኝ ሴቲንግ ይዤላችሁ መጥቻለሁ። በተለይ ዋይፋይ ያላችሁ ወይም የጎረቤት ዋይፋይ የምትጠቀሙ ካላችሁ ይህ ሴቲንግ ሊያመልጣችሁ አይገባም፣ ግዴታ መሞከር አለባችሁ። እናም ይሄን ለመሞከር እስከ መጨረሻው ስቴፖች አሉ። እነሱን ስቴፖች ተከታትላችሁ ያላችሁን ራውተር እያንዳንዱን የማሳያችሁ ይሆናል ማለት ነው። እንደ ዲ-ሊንክ አለ፣ ዚቲ አለ፣ ኤል ሊንክ ምናምን የሚባሉ የተለያዩ ራውተሮች አሉ። የነሱንም የማስቀምጥላችሁ ይሆናል ማለት ነው። እስከ መጨረሻው አብራችሁን ቆዩ። ምንም የሚያስፈልገን ነገር የለም። ቀጥታ ብራውዘራችንን በመጠቀም አብዛኛው በስልክ ወይም በፒሲ ካላችሁ የምትጠቀሙትን ብራውዘር ከፍታችሁ የምታስገቡት ቁጥር አለ። እሱን አሳያችኋለሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። አዲስ ጀማሪ ነኝ። እናም ቀጥታ ወደ ቪዲዮ ስገባላችሁ መጀመሪያ እዚህ ጋር እንደምትመለከቱት ዋይፋያችንን እናያለን ማለት ነው። እዚህ ጋር ግሩም የሚል ዋይፋይ ተቀምጦ ነው የሚገኘው። ይህ የኔ ዋይፋይ ነው ማለት ነው። እና አሁን ይሄኛውን ዋይፋይ ሃይድ በማድረግ ለእናንተ የማሳያችሁ ይሆናል ማለት ነው። እና ይሄው አሁን እዚህ ጋር እንደተመለከታችሁት ነው። አሁን ወጥተን ወደ ብራውዘራችን ወደ ክሮም እንሄዳለን ማለት ነው። ክሮም ላይ እንሄድና መንጽፋት ቁጥር አለች። አብዛኛው ዋይፋዮች የሚጠቀሙት 192.168.1.1 ብለን ሰርች እናደርጋለን ማለት ነው። እናም እዚህ ጋር እንደምትመለከቱት ዩዘር ኔም እና ፓስወርድ የምጽፉበት ቦታ አለ። አብዛኛው ጊዜ ካልተቀየረ አድሚንና ፓስወርዱ ተመሳሳይ ነው። ስለዚህ ፓስወርዳችንንም አድሚን ብለን እንጽፋለን። ከዛ ሎጊን ነው የምናደርገው ማለት ነው። እዚህ ጋር ሎድ አድርጎ እስኪመጣ እንጠብቃለን። ያው እዚህ ጋር የመጣ ነው። ትንሽ እዚህ ኮኔክሽን ስላስቸገረ ነው እና ፈጣን ከሆነ እናንተ ቶሎ ሊመጣ ይችላል። እና እዚህ ጋር ይሄው መጥቶልናል። አሁን ቀጥታ ወደ የት ነው የምንሄደው? ወደ ዋየርለስ ሴቲንግ ነው የምንሄደው ማለት ነው። እዚህ ጋር ከጎን ዋየርለስ ሴትአፕ አለ። እሱን አንዴ ጫን ብለን እንይዛለን። ሁለት ነገር ያመጣልናል፣ ዋየርለስ ቤዚክስ እና ዋየርለስ ሴኩሪቲ የሚል። እኛ የምንፈልገው የትኛው ነው? ዋየርለስ ቤዚክስ ነው። እሱን እነካለን። እሱን ከነካም በኋላ ሎድ እስኪያደርግ እንጠብቃለን ትንሽ። ይሄው ሎድ አድርጎ መጥቶልናል። ከዛ ከላይ በዚህ ሳይድ ከላይ ላይ ሴትአፕ አድቫንስድ ሚለውን እነካለን። አድቫንስድ ሚለውን ከነካም በኋላ እዚህ ጋር የሚያመጣልን ነገር አለ፣ ብሮድካስት ኤስኤስአይዲ የሚል ነገር አለ። ስለዚህ እሱን ነገር ኢኔብል እና ዲሴብል የሚል ነገር ሁለት ነገር አለው። እስኪያመጣ እንጠብቃለን ትንሽ። ኮኔክሽኑ አዘዝ ስለሚያደርገኝ ነው። እስኪ ታገሱ ትንሽ። ያው እዚህ ጋር መጥቶልናል። ዙም ላድርግላችሁና ያው እዚህ ጋር ብሮድካስት ኤስኤስአይዲ ኢኔብል ሆኖ ነው ያለው። እኔ ጋር ቀደም ዋይፋያችንን ተመልክታችኋል። ስለዚህ አሁን ዲሴብል አድርገን እንመለከታለን። አፕላይ ቼንጅ እንላለን። ትንሽ እስከ 20 ሰከንድ ቆጥሮ ሪስታርት ያደርግልናል ማለት ነው። ከዛ በኋላ ምን እንደሚፈጠር አብረን እንመለከታለን። ሁለት አንድ ያው እዚህ ጋር እንደምትመለከቱት ከላይ ቀደም ዋይፋይ ኮኔክትድ ሆኖ ነበር። አሁን ዋይፋያችን ጠፍቷል ማለት ነው። ያው እዚህ ጋር እንደምትመለከቱት ዋይፋይ ውስጥ ስንገባ ምንም አይነት ኔትወርክ የለም ማለት ነው። ስለዚህ አሁን እዚህ ጋር እንደ አዲስ ለመጻፍ እንደ አዲስ ለመጀመር ምን ማድረግ አለብኝ የሚለውን ስንመለከት እዚህ ጋር አድ ኔትወርክ የምትል ነገር አለች። መሳት የለባችሁም። ስለዚህ በትክክል ስሙን እናስገባለን። ከዛ ሴኩሪቲ የሚለው ላይ ፓስወርዳችንን እናስገባለን ማለት ነው። ስለዚህ ፓስወርዳችንን ካስገባን በኋላ ሴቭ እንላለን። ቀጥሎ ለኛ ይመጣል ማለት ነው። ስለዚህ ቤተሰቦቻችን ውስጥ ያሉ አባላቶችም እንዲህ በማድረግ ኮኔክት ያደርጋሉ። የተቀሩት ደግሞ ዋይፋያችን ምን ሆኗል? ሃይድ ሆኗል ማለት ነው። ስለዚህ ከአሁን በኋላ እነሱ አያገኙትም ማለት ነው። ይሄኛውን ነገር እንደ አዲስ መጻፍ አለባቸው። ትንሽ ሎድ እስኪያደርግ እንጠብቃለን። ኔትወርክ ይላል። እዚህ ጋር የስም ስህተት ነው መሰለኝ። እዚህ ጋር በስሞል ልጻፍ። እሺ እስኪ አሁን ያመጣልኛል በእርግጠኝነት። ዋናው ግን ስማችን ከተሳሳተ በጣም ከባድ ነው የሚሆነበት።
እዚህ ጋር ኔትወርክ ችግር አለ እና በዚህ ወይ እናንተ መስራት ትችላላችሁ። ሃይድ ማድረግ የሚቻለው እንደዚህ ነው ማለት ነው። ያልገባችሁ ነገር ካለ ጥያቄያችሁን ኮሜንት ላይ አስቀምጡልኝ። ሞክሩት፣ ይሰራል። ካልሰራም ድጋሚ ቪዲዮ የምሰራላችሁ ይሆናል ማለት ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ። ሌሎች ጠቃሚ ነገሮችን ይዤ እመጣለሁ። እስከምንገናኝ ሰላም ዋሉ።